የሀገረ ስብከቱ ስራ አስኪያጅ ነው እና የሀገረ ስብከቱ ስራው የቢሮ ሰራተኞች ናቸው። ሊቀ ጳጳስ የሚያስፈልጋቸው ክህነት መስጠትን በሚመለከት አዲስ ቤተክርስቲያን መባረክን በሚመለከትና እነዚህ ታላላቅ አድባራት ታላላቅ በዓላት አለ የአደባባይ በዓላት በእርግጥ እኔ ያመለከትኩት ከታኅሳስ መጀመሪያ 2017 ነበረ። ግን አልተመቻቸውም። እሳቸው ሀገረ ስብከት ስላላቸው አሁን የመጡት እንግዲህ አሁን ነው የመጡትና ያሉት እንግዲህ የሚቀሩ በዚህ በ3 ወራት ደግሞ በዓላት ታላላቅ በዓላት አሉ። እነ ፋሲካ አለ፣ ሆሳዕና አለ፣ ሕማማት አለ እና የሚባረክ ቤተክርስቲያን ደግሞ ሚያዝያ 23 ደግሞ የሚባረክ ቤተክርስቲያን አለ። አዲስ ቤተክርስቲያን ትንሽ ገጠር ነው። ስለዚህ እንደዚሁ ነገም ማርያምም ማነው በጌሳም ጠርተውናል፣ ምጨታም ደርሰውናል። ስለዚህ አሁን አጋጣሚ ሆነው እነዚህ ሁለት በዓላት ሁለታችን እንግዲህ እናከብራቸዋለን ማለት ነው እና ምንድነው ያው ሕክምና የግድ መከታተል አለ። እሳቸው ሀገረ ስብከታቸውን እንደያዙ እንግዲህ አስፈላጊ የሆኑ ሊቀ ጳጳስ ሊያደርጋቸው ሊያከናውናቸው የሚገቡ ነገሮችን ሀገረ ስብከታቸውን በማይጎዳ ሁኔታ እየመጡ ይረዱኛል ማለት ነው። እንግዲህ ስርዓት አለን። አንድ ሊቀ ጳጳስ እንደዚሁ ይወከልለታል፣ ረዳትም ይደረግለታል። በስርዓታችን እንደዚህ ነውና አሁን አባታችን እንግዲህ ያው መጥተዋል። እዚሁም በደሌም ይሄዳሉ፣ እዚህም ይመጣሉ። እንግዲህ ወደ ገጠርም አንዳንድ ቀን ይሄዳሉ። በተለይ ወደ ገጠር የሚሄዱ አድካሚ ነው። ስለዚህ ይሄዱኛል ማለት ነው እና ልክ ጥርስና ከናፍር ተደጋግፎ ያምር እንደሚባለው እየተረዳዳን እናገለግላቸዋለን እና አይዟችሁ። በጣም ምንድነው ሕክምና በምከታተልበት ጊዜ ሀገረ ስብከቱ እንዳይጎዳ ብዬ ነው። እኔን በሚመለከቱ ስራዎች ሁሉ ጉዳት እንዳይገጥማቸው እንዳይጎዱ ብዬ አስቀድሜ እንደዚህ አድርጌያለሁ ማለት ነው እና እግዚአብሔር አምላክ እንግዲህ አሁን ብፁዕ አቡነ ገብርኤል የመጡት እሳቸው ጓደኛቸው ስለሆኑ የምዕራብ ሸዋ አምቦ ሀገረ ስብከት ጳጳስ ናቸው። እሳቸው ጓደኛቸው ስለሆኑ ይዘዋቸው አጅበዋቸው ነው መጡ እና እኔም አገለግላለሁ። አሁን የሚያገለግሏቸዋል። አይዟችሁ፣ ተጽናኑ፣ ተረጋጉ። አሁን ብፁዕ አቡነ ገብርኤል ለ20 ደቂቃ ትምህርት ይሰጣሉ። ሁላችሁ አዳምጡ። ወንጌል በጣም መማር ወንጌል ከተማራችሁ ይህንን ነው። እንግዲህ አሁን ወደ ብፁዕ አቡነ ገብርኤል ነው